ሰላም ተመልካቾቻችን እንደምን ሰምታችሁልናል? በጉጉት የምትጠብቁት ፕሮግራማችን ተጀምሯል። ይህ ባላገሩ አይድል ነው። ባላገሩ አይድል ባለፈው ሳምንት አራተኛውን ዙር የድምጽ ውድድር እንደዚሁም ሶስተኛውን ዙር የውዝዋዜ ውድድር የአዲስ አበባ ተፎካካሪዎች ያደረጉትን ጠንካራ የውድድር ፕሮግራም የመጀመሪያ ክፍል ነበር የጋበዛችሁ። በርካታ ተመልካቾቻችን ከሀገር ውስጥም ከውጭም ፕሮግራሙ ደስ እንዳሰኛችሁና በአዲስ ምዕራፍ መልሳችሁ መታችኋል ብላችሁናል። ገና ምኑን አይታችሁ ነው የምንላችሁ። ጠንካራ የድምጽም የውዝዋዜም ተወዳዳሪዎቻችን ስራቸውን ለዳኞች አቅርበዋል። ስለዚህ ትልቅ ፉክክር የሚታይበት ፕሮግራም ሆኖ ነው የሚቀጥለው። የክልል ተወዳዳሪዎቻችን በድምጽም በውዝዋዜም ያላችሁን ስራ ልክ የዛሬ 15 ቀን አዲስ አበባ መታችሁ ቀረጻ ታካሂዳላችሁ። የዛሬ 15 ቀን ባሉ 3 ተከታታይ ቀናት አርብ፣ ቅዳሜና እሁድ የቀረጻ ፕሮግራማችሁ ተነግሯችሁ ቀረጻውን ታካሂዳላችሁ ማለት ነው። የት መታችሁ እንዴት ሆናችሁ ይሄን የቀረጻ ፕሮግራም እንደምታካሂዱ ግን የዛሬ ሳምንት በሚኖረን ፕሮግራም ሙሉ ፕሮግራማችሁን እንነግራችኋለን። የድምጽ ተወዳዳሪዎቻችን የክልል ተወዳዳሪዎቻችን ማለት ናችሁ ከባላገሩ ሪከርድስ ቢሮ ቁጥር እየተደወለ የትኛውን ሙዚቃ ተመርጦላችሁ እንደምትወዳደሩበት ስለሚነገራችሁ የስልክ ጥሪያችንን ጠብቁ። አሁን ቀጥታ የምናልፈው ወደ ሁለተኛው ክፍል የአዲስ አበባ ተወዳዳሪዎቻችን ፕሮግራም ነው። የውዝዋዜውን ፕሮግራም የቀረጽነው በካፒታል ሆቴል ኤንድ ስፓ ውስጥ ነው። በጣም ነው የምናመሰግነው። ክለብ ኤችቶ ደግሞ ሁልጊዜም ትብብር የሚያደርግልን ክለብ ነው። በነገራችን ላይ አራተኛውን ዙር የድምጽ ውድድር የቀረጽነው እዛ ነው። ሁለቱንም አካላት በእናንተ በተመልካቾቻችንና በተወዳዳሪዎቻችን ስም ባላገሩ አይድል ከልብ ማመስገን ይወዳል። በያላችሁበት ጥሩ ፕሮግራም ይሆንላችሁ ከባላገሩ አይድል ጋር። Talented dance crew. Decepticons transform.
እንኳን ደህና መጣችሁ። ተመችቷችኋል የደነሳችሁት? እኔን ተመችቶኛል። ከአጀማመሩ እስከ አጨራረሩ ድረስ ፍሎር የጠበቀ ወይ አካሄዱን የጠበቀ ነገር አይቻለሁ። አሁን ዛሬ ባረጋችሁት ፐርፎርማንስ ማለት ነው እስከ ዛሬ ይዛችሁት ከመጣችሁት ነገር ጋር ያደገ እስከ ዛሬ አብሯችሁ የነበሩት ዳኞች የሚነግሯችሁ ነገር ይሆናል። በጣም እንድታጨበጭቡልኝ የምፈልገው ማለት ነው የሴቶቹን ኤነርጂ አጨብጭቡለት። የእውነት ማለት ነው ወንዶቹም በጣም አሪፍ ነው የሰራችሁት፣ ግን ውበታችሁ ናቸው እነሱ። በቃ ዳንሰር ሴት ወንድ ሳይል እዚህ ፐርፎርማንስ ላይ አንድ ዳንሰር የሚያስፈልገውን ኤነርጂ የተሰጠውን ቦታ ወክሎ መስራት ማለት ይሄ ነው። ዳስ ካራክተር የተሰጣችሁን ነገር ሆናችሁን ያዩት በጣም ደስ ይላል። ዲቴል ያለውን ነገር ደግሞ አብሯችሁ የነበሩት ዳኞች ያወሩ። ባለፈው ከነበረው ያደገ ነገር አይቻለሁኝ በአቀራረብ በኩል በዳንሱም በቅንብሩም በኩል። ግን ደግሞ ከዚህ በፊት ከነበረው ነገር ደግሞ ወርዶብኝ የመጣው ምን መሰላችሁ? ቦታ አጠቃቀም። በቃ አሁን ሳይ አንድ ቦታ ላይ ረጅም ሰዓት የመስራት ነገር ነበረ። ባለፈው በደንብ ትራቨል ስታረጉ ነበር። ምናልባት ለስራ ያነሳችሁት ስቶሪ ሊሆን ይችላል። የዛኔ በኳስ ላይ የሰራችሁት በደንብ ትራቨል ማድረግ አለ ምናምን እሱ ሊሆን ይችላል። አሁን ላይ ግን እሱን ነገር አጥቼዋለሁ። የለም ሌላ በጣም የተናደድኩበት አንድ ነገር አለ። መራዊት ካንቺ በጣም የማልጠብቀው ነገር ማለት ነው ታይሚንግ ላይ በቃ በጭራሽ አይኔ በጣም አንቺ ነበር ሲከተል የነበረውና ወጣሽ። ከወጣሽ በኋላ ደግሞ ፊትሽ ላይ ማነበው ነገር ደግሞ የበለጠ የሚያናድድ ነገር ነው። ዳንሰኛ ነሽ፣ ያንን ነገር ማምጣት የለብሽም። ማንም ይሳሳታል። ግን ያንን ነገር ወዲያው ቀየረሽ ወደሚቀጥለው ነገር መግባት ማስገባትሽ ቆንጆ ነው። ግን ያንን ነገር እንድናየው እድሉን አትክፈችልን። ሌላ ሙዚቃ አጠቃቀም ላይ በጣም ቆንጆ ነገር ነበር። እያንዳንዷን ሊሪክስ እየተከተላችሁ ስትሰሯት የነበሩ ነገሮች አሉ። እነሱ ነገሮች በቃ ማደግ ያለባቸው ነገሮች። በአማርኛ ሙዚቃ እንደዚህ አይነት ሂደት ምናልባትም እናንተ ላይ ነው ለመጀመሪያ ጊዜ ያየሁት። በጣም ደስ ይላል። በደንብ እንድንከተላችሁ ነው የሚያደርገን። በጆሮ የምንሰማውን ነገር እናንተ በሰውነታችሁ እያሳያችሁ ያላችሁትና እኔ እሱንም በጣም የወደድኩት ነገር ነው። የታሪክ ፍሰቱን በጣም ደስ ይላል። አንድ ነገር ግን ውስጣችሁ ክተችሁ ማወቅ ያለባችሁ ማለት ነው ሙዚቃው የራሱን ታሪክ ይዞ ይሄዳል። በዛ ውስጥ ከሙዚቃው ጋር ወይ ከግጥሙ ጋር መቀላቀል ያለባችሁን ቦታ ታመቻቻላችሁ። ግን ራሱን ችሎ ደግሞ ፓተርኑም ደግሞ ፍሎ እንዲያደርግ ማድረግ ትችላላችሁ። ግን ስትጠየቁ የምትመልሱት ማለት ነው። ተግባባን? ተዘጋጅታችሁበት እንድትመጡ ነው የሚፈልገው እንጂ የግዴታ ከግጥሙ ጋር ምናምን ስክት ምናምን ብሎ ያልገባ እንዲገባን ማድረግ አለባችሁ። ግን ነፃነቱም ደግሞ እናንተ ጋር አለ። ይሄን ልንላችሁ ነው የፈለግነው። እሺ በሻ ቦይስ ባረንጓዴ አልፋችኋል ማለት ነው። በባይ ተዋራርጋ በባይ ተዋራርጋ እንግዲህ ለሊቱ ዋንዴቲንጋ በባይ ተዋርጎጆ በባይ ተዋራርጋ በባይ ተዋራርጋ
tinga wani tinga ያረፈብሽ ግንዴያ ያደግንበት ቦታ ያደግንበት ጎጆዋ ያሞቅነው መኝታ አቄን ይግለጽልሻ የፍቅሬን ሁኔታ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ ሰውነቴ አልረሳ ብሎኝ ሰውነቴ አካል ሰውነትሽ አካል ሰውነትሽ ሰውነቴ ሲያሰላስል ያድራል ሰውነቴ ትዝታ ናፍቆትሽ ትዝታ ናፍቆትሽ ሰውነቴ በሞቴ ሰውነቴ በሞቴ ይበቃል ጭንቀቴ እናመሰግናለን። ጥሩ ነው። አንዳንድ ኦክታቮቹ ላይ ግን ትንሽ የሚያስቸገሩ ነገሮች አሉ። ሪትሙም ትንሽ ተፈጥኗል። ሲቀዳ ሪትሙ እንደዚህ አልነበረም። ትንሽ ፈጠን ያለ ይመስላል እና ትንሽ አዝናንቶ እንዲያጫውትህ አልተደረገም። እነዚህ ነገሮች ችግሮች አሉት። የተረዳበት መንገድ ቆንጆ ነው፣ ግን እንደዚህ አንዳንድ የሚወጡበት ቦታ ላይ የሚያያዝ ነገር አለው እና እነዛ ፒቾች ካልተነኩ የዜማው ውበት ይጠፋል። ስለዚህ እነዚህ ነገሮች መስተካከል አለባቸው። ጥሩ ነው። ሌላው የዘፈኑ ቁጥጥር የለም። ለኔ ደግሞ በጣም የጎደለው ነገር ቁጥጥር የለም። ተሰጥኦ አለ። ምናልባት ሊነገር የማይገባ አይነት ነገሮች ነው ስተቶች ማየው። አንደኛ ተኛ፣ ዘፈኑ ተኛ ማለት በቃ የሆነ ነቃ ያለ ነገር ስሜት የለውም። ልዝዝ አደረከው። እንደዛ አይነት ነገር መሆን የለበትም። ዘፈኑ ራሱ እንደሱ መሄድ ነው ስሎ መሄድ ነው። ግን አንተ ደግሞ ይባሰ ስታለዝዘው ደግሞ ይበለጠ ውበቱን ያጣልና እኔ ውበቱን አጣ። ለዚህ ዙር ከባድ ነው ለኔ። ከአብርሃም ጋር በጣም ተመሳሳይ ነው የኔ ሐሳብ። ምክንያቱም አንድ ዘፈን ሲሰራ ዘፈኑ የሚፈልገው ስሜት ውስጥ መግባት አለበት። እዛ ስሜት ውስጥ ገብቶ ያንን ዘፈን ተቆጣጥረኸው ነው መስራት ያለብን እንጂ እንዲሁ ዝም ብለህ ጨርሰ ለመውረድ የመጣህ ነው የሚመስለው። የዘፈን ቁጥጥሩ በጣም ልዝዝ ብሏል። በተለይ ይሄ ወደ ታች የሚወርደው ነገር እሱ በጣም ረብሾኛል። እኔ ትንሽ ወደ ላይ ሲወጣ ይሻላል። ያ ሌላው ደግሞ ምንድነው ይሄ የሚያመለክተው ነገር ምንድነው? ሌላው የመረጥከውም ዘፈን ካንተ ጋር ለመሄዱንም ነው ደግሞ የሚያሳየው። ጥረትህ ማጥናትህ ምናምን እሱን ነገር ለመረዳት ችያለሁ። እኔ ግን አሁን ያለው አቀራረብ ለኔ በጣም ትንሽ ልዝዝ ብሎብኛልና በዚህ አቀራረብ ትንሽ ይከብዳል። ወደፊት በርትተህ ብትሰራ ጥሩ ውጤት ታመጣለህ የሚል ግምት ነው የሁላችንም ያለን። ለዛሬ ግን የጠቅላላ ድምር ውጤት ቀይ ይሆናል ማለት ነው።
ምኑማ ባሊት በፉትኬ ወዬ ጉዳ ምኑማ ታታግቡኝ እንደ ውላ ተበለ ምኑማ ያችን ሊበትርጌ ተበለ ቢቻድሎ ዱረደ ቢቻ የበራ ቤቴ ምሬሞ ብቷሳይ ታያት ነው ናካፍሮ ጋፋ ምሾ ኩበርተኛ ግን ይበሉልኝ አጭር መተተኛ ቤት ሶቦላ የታዳ እንዴት ነው በኋላ አይደለም ቢቻድሎ ውረድ ቢቻ በራ ቤቴ ጅምሬ ማለቶት ሳይታያት ሞት አማነማነማ አማነሙናማን አማነማነማ አማነሙናማን ውረድ ናለም እንደምንሻል እንደናነሽ ምነው አላየሁት አገር የለሽም ናለም እንደምንሻል እንደናነሽ ምነው አላየሁት አገር የለሽም ናለም የቤቴ ቦካግሮ ከዳኖ ቆርቆሮ የቤቴ ቦካግሮ ከዳኖ ቆርቆሮ ያፋሩ ትዝ አለኝ የገጠሩ ኖሮ እኔ ሶስት ምናብ ቤትን የሰራሁ እኔ ሶስት ምናብ ቤትን የሰራሁ ዞር ብዬ ሳላየ ነካፍታለሁ እንደ ባህል ተጫዋች ሰርጎች ላይ እንደሚጫወት አይነት ምናልባት ብዙ ቴክኒኮች እዛ ቦታ ላይ ስለማይታዩ በጣም ደስ ሊል ይችላል። በተለይ ሞቅ ለማድረግ ምናምን ይመቻል። ግን ልክ ውድድር ላይ ሲመጣ አስቸጋሪ ነገሮች አሉ። ያንተ አንድ ትልቅ ችግር ያለብህ ዲክሽን የምንለው ሁል ጊዜ የቃል አሰባበርና የቃል አጠቃቀም በዜማ ውስጥ የአፍንጫህም ነገር በጣም ዛሬ ደግሞ በጣም ፈጦ መጣ እንጂ አንድ ቃና አለ በጣም የምንወድልህ የነበረው ከበፊት የባህል የሆነ አንድ ለዛ አለ ካንተ ውስጥ በጣም ደስ የሚል ግን እንደኔ ይሄንን ውድድር ይመጥናል ብዬ አላስብም። በይበልጥ ጎልቶ የታየው የሰርግ አይነት የህዝብ ብዙ ሰው በተሰበሰበበት የማዝናናት አይነት ነገሩ ነው ጎልቶ የወጣውና የውድድር አይነት ስሜቶች የሉም። አብርሃም ሙሉ ለሙሉ ገልጾታል። ከዚህ ውጪ ይሄን የምለው ነገር የለም። እሺ ጥላሁን እስከ ዛሬ እንግዲህ ባደረግናቸው ውድድሮች እንደተባለው ከሌሎቹ ዳኞች የተሰጠው የባህል ድምጽ ከለር እኔ በጣም ነው ደስ የሚለኝ፣ በጣም ወድጄዋለሁኝ። ያው ግን የተጠና ዘፈን ነው። ዝም ብለን አሁን ደግሞ በሩቅ ስናስብህ ከዚህ ውስጥ የምትወጣ አይደለም። በተደጋጋሚ የቀረቡት ውድድሮቹ ላይ እዚህ እስከምትደርስ ድረስ የሰራቸው ሰዎች በጣም ተመሳሳይ ናቸው። ሌሎች ተወዳዳሪዎች ማለትም የተዘጋጁበት ቦታና አንተ ያለበት ቦታ ከዚህ ውድድር እንድታቋርጥ ያስገድዳል። እኛም ይህንን ውሳኔ ለመወሰን እንገደዳለን ማለት ነው። ግን በዚህ ግን በተባለ ውድድር ራሱ በራሱ እዚህ ደረጃ ላይ መድረስ ራሱ በዚህ በባለ ሀገሩ አይደለ እነዚህ ጠቃሚ አስተያየቶችን መቀበል ራሱ ከውጤቶቹ አንዱ ስለሆነ በጣም እውነት እያከበርን እስካሁን ድረስ ከኛ ጋር መቆየት ቀጣዩ ደግሞ ጊዜ ጥሩ እንዲሆንልህ እመኛለሁኝ። ለኔም ተመሳሳይ አስተያየት ነው። ሁሌም ደስ የሚለን ስናልፍ ብቻ መሆን የለበትም። አመሰግናለሁ። ዘር ይስጥልኝ። እሺ ግን እዛው ጋር ያለ ይሄንን ስታይል ከማን ነው የወሰድከው? ከጄምስ ብራውን ነው ወይስ የራሴ ስታይል ነው?
እስኪ አሁን ይህንን ስታዩ ነጋሽ ጥሌን እነ ነዋይ ደበበን ታስታውሳላችሁ። ነጋሽ ጥላሁን ይህንን ለብሰው አይኑን ማን ነበር የሚዘፍኑት? የግድ ልብስ እኮ የሆነ ነገር ሊወስነን አይገባማ። እሺ እሺ ቴንክ ኩራሴን ጣልኩኔ እስከፋ ውስጤ ሐዘን በላኝ በቁሜ ታጣው ተለየኝ አቅሜ ደስ ብሎኝ የምኖረው የኔ ብትሆን ነው ያንተን መርጠህ ሄደሃል ምን ይመልስሃል ስተወኝ ተውኩ ራሴን ጣልኩኔ እስከፋ ውስጤ ሐዘን በላኝ በቁሜ ታጣው ተለየኝ አቅሜ ደስ ብሎኝ የምኖረው የኔ ብትሆን ነው ያንተን መርጠህ ሄደሃል ምን ይመልስሃል አልታየኝም ነበር እንዲሁ እንደሚቀር ስንቱን የሆንኩለት ያፍቅር ያጎበስኩት ልብ ሳታምን ስትፈራ በቃ ለኔም ከእንግዲህ አይራራ ይሁን አስበልጠ ፍቅርን ከኔ መልካምነት ተወኝ ብጎዳም አልለውም ክደት መውደዴን ኖራል ስትቀር አይቀርም ወደሃት ነውና እኔ አልቀየምህ አልታየኝም ነበር እንዲሁ እንደሚቀር ስንቱን የሆንኩለት ያፍቅር ያጎበስኩት ልብ ሳታምን ስትፈራ በቃ ለኔም ከእንግዲህ አይራራ ይሁን አስበልጠ ፍቅርን ከኔ መልካምነት ተወኝ ብጎዳም አልለውም ክደት መውደዴ ኖራል ስትቀር አይቀርም ወደሃት ነውና እኔ አልቀየምህ እዚህ ቦታ ስትመጪ ያለሽን ነገር ለማቅረብ ነው ምንም ቢሆን ምንም ማለት ነው አንቺ ጋር ያየሁት ቁጥር አንድ ችግር በራስ መተማመን ችግር አለ ምክንያቱም በየባሩ ያቆምሽ የእኛን የምትከታተዩ ካሁን ምን አሉኝ ፊታቸው እንዴት ነው ምናምን እሱ ጥሩ አይደለም በቃ ምንም ይሁን ምንም አንቺ እዚህ ስተወጣሽ ድረስ ሙሉ ለሙሉ ሐሳብሽን ሰብስበሽ የምትሰሪው ነገር ላይ ብቻ ነው ማድረግ ያለብሽ አንዳንድ ጊዜ አብርሃምንም ስታዩ አብርሃም በጭንቅላቱ የሚያሳይሽ መልእክት እንደ ማበረታታት ነው ጥሩ ነው እያልሽ ያለው ያ መሆን የለበትም በቃ በራስሽ እዛ ቦታ ላይ ቆመሽ ተጀምሮ እስኪያልቅ ድረስ ስለ ዘፈኑ ብቻ ነው ማሰብ ያለብሽ ከዛ በኋላ እኛ የምናወራውን ነገር የምንናገረው ነገር ውሳኔውም ከዛ በኋላ ነው የሚሆነው የመረጥሽው ዘፈን በርግጥ ካንቺ ጋር ትንሽ በጣም ተፈታትኖሻል ካንቺም ጋር የሚሄድ አይደለም ብዙ ነገሮች ችግሮች አሉት ይሄ አራተኛ ዙር ቢያልፍሽ ምናልባት በሌላ ዙር ደግሞ በሌላው ውድድር ላይ የተሻለ ነገር መስራት ትችላለሽ ግን አሁን ያለው አቀራረብ ትንሽ እንደ አራተኛ ዙር ለኔ ደከም ያለ ነው እሺ በመጀመሪያ ፍርሃቱ ነገር አሁንም እንዳለ ነው ገና ስትገቢ ነው የፈራሽው ግብና ሙዚቃው ሳይጀምር አንቺ ሌላ ሀሳብ ውስጥ ነው የገባሽውና እነዚህ ምንድናቸው እንግዲህ የምንመለከተው የዝግጅት ማነስ ያለ ማጥናት እርግጠኛ ያለ መሆን እነዚህ ነገሮች ሲደማመሩ ፍርሃቱ ያብሮ ይመጣል ማለት ነው ፍርሃቱ ግን ባይኖር ኖሮ ጥሩ ነበር በተቻለ መጠን እንኳን የተዘጋጀሽበትን ነገር እንኳን አቅርበሽ እንደው አስተያየትም ለመስጠት እንገደድ ነበር ግን በእንዲህ አይነት ሁኔታ ግን እኔ አስተያየት ለመስጠት በጣም ይቸግረኛል እሺ ሜሮን የዝግጅት ችግር ሳይሆን የልምድ ችግር ነው የልምድ ችግር ብዙ ተወዳዳሪዎች ላይ ያለ ነገር ነው እንጂ በጣም የሚያምር ቀለም በጣም ደስ የሚል ቀለም አለሽ ከዛ ውጭ ያለው ደግሞ ልምድ ይፈልጋል ከልምድ አንዱ ደግሞ ይሄ
የነበረው እስከ ዛሬ ውድድር። ስለዚህ አንቺ ምናልባት ማቋረጥ የለብሽም። በጣም ጥሩ ቀለም ስላለሽም በደንብ መስራት አለብሽ። ይሄኛው ውድድር ግን ያው እየተጣራ ስለሚሄድ ነው እንጂ የተሰጦ በጣም ቆንጆ ተስፋ ነው ያለሽ። በጣም ደስ የሚል ነገር ነው ያለው። አጥኚ። ስለዚህ ዛሬ ግን በድምር ቀይ ነው ማለት ነው። ከተማው ለመድሽው ወይ መንደሩን አገሩን መንገዱን ሳየሩን ከተማው ለመድሽው ወይ መንደሩን አገሩን መንገዱን ሳየሩን በጣም ተጨንቄ በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፍቅሩ እንዳውስል ጊዜውም መንገዱም ሩቅ የሆነ እምነቴም ባንቺ ላይ እንዳልጥል የሩቅ ወዳጅ ሩቅ ሆነ። በጣም ተጨንቄ በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፍቅሩ እንዳውስል ጊዜውም መንገዱም ሩቅ የሆነ እምነቴን ባንቺ ላይ እንዳልጥል የሩቅ ወዳጅ ሩቅ ሆነ። እመሜ ደካማሽኔ ያንቺ አመለኛ የዛሬን አንቺው ነይልኝ በያስደሪኛ የኔ ዓለም ሰበበኛ ነኝ አመለ ብዙ ያምረኛል ይናፍቀኛል ጨዋታሽ ወዙ ኧረ ምን ስለምን ፍቅር ቅጣ የሚሆነ ስለምን ነው ኧረ ምን ነው ጥሩ ነው። ባለፈው ዙር በጣም የፈራውልህ ነገሮች ነበሩ። እየጠበኩ መጥቼ ባለፈው ትንሽ የተደናቀፈ ነገር ነበረ ትዝ የሚለኝ። አሁን ብዙ ነገሮችን አስተካክለህ ነው ሰርተህ ነው የመጣው የሚመስለኝ። አንደኛ የቅኝት አጠባበቅ ያው ባቲ ሜጀር ብዙ ጊዜ ትንሽ አስቸጋሪ ነገር አለው ለብዙ ሰዎች እና እሱ ላይ የቅኝት አጠባበቅህ እንደ ከባድነቱ የቅኝቱ ከባድነት አንጻር ጋር ደስ ይላል። በተለይ ደግሞ በዚህ ሪትም በ6/8 ላይ ችክችካ ላይ ሲመጣ ትንሽ አስቸጋሪ ነው ብዬ ነው ማስበው። ስሎ ዘፈኖች ላይ ይሄ ቅኝት ሊያምር ይችላል ወይም በደንብ ሊሰራ ይችላልና ከዛ አንጻር ጥሩ ነው። ቀለምህም በጣም ጎልብቶ ነው የመጣው። ትንሽ ችግር ያለው ወደ አፍንጫ ነገር የሚሄደው አሁን ተሽሏል፣ ግን ከዚህ በኋላ እንዴት እንደሚሆን አላቅም። ለኔ እሱ ላይ ነው በጣም ኃይለኛ ጥንቃቄ ማድረግ ያለብህ። ብዙ ጊዜ ወደ አፍንጫ የሚሄደውን ነገር የሚያመጣው የትንፋሽ አጠቃቀም ላይ ያለ ጉድለት ሲኖር ነው በአፍንጫ የሚሄደው። ስለዚህ ሁለተኛ ደግሞ የቴዎድሮስ ታደሰ ዘፈኖችን ቃናውን ለማምጣት ምናምን ሲባል ብዙ ጊዜ የተለማመድከው በእንደዛ ከነበረ እሱም ተጽዕኖ አለና ከዛ ወጥተህ በራስህ በደንብ ከፍተህ የምትጫወትበትን ነገር እመኝልሃለሁ እንጂ ለዚህ ዙር ብታልፍ ደስ ይለኛል። ባለፉት ጊዜ የተሰጡት አስተያየቶች እንዳለው አብርሃም ታርመው መጥተዋል። ፊደል አገላለጾች ላይ ችግር ነበሩ። እነሱ የተሰጠህን ነገር አርመው ነው የመጣው። የድምጽ ከለር በጣም ቆንጆ ነው፣ ጥሩ ነው ያለው።
ደስ በሚል ሁኔታ ወደ ኃይለኛውም ወደ ላይ ኦክታቭንም ስትወጣ የሚረብሽ ድምፅ አይደለም። ደስ ይላል። በደንብ አጥንተዋል። ግን የተሻለ ነገር ብዙ ነገር እንደሚጠበቅብህ ከዚሁ ላሳስበው እወዳለሁኝ። ጥሩ ነገር ትሰራለህ የሚል ግምት አለኝ። ግን በተቻለ መጠን የተሻሉ ስራዎችን ማዳመጥ መቻል አለብህና እንግዲህ እኔም ተመሳሳይ አስተያየት ያለኝ ብታልፍ ቅር አይለኝም። ዘፈኑን በደንብ እንዳጠናህ ያስታውቃል። በደንብ ነው ያጠናኸው። ያም ነገር ነው የረዳህ እንጂ የዘፈኑና ያንተ የተፈጥሮ ቶን ለኔ ትንሽ ተለያይቶብኛል። ቶኑ በጣም የሳሳ በተለይ ወደ ላይ ሲወጣ ያለው ነገር ያፍንጫው ነገር እንጂ ጎልቶ የወጣው ብዙም ጥሩ ነው የሚያስብል አይነት ነገር አላየውም። የቅኝት ቁጥጥሩ ጥሩ ነው ተጀምሮ እስኪያልቅ ድረስ ያለው ነገር እሱም በደንብ ስለተጠና ነውና በድምጽ ብልጫ ልታልፍ ትችላለህ። ግን እንደኔ ይሄኛው አቀራረብ ለአራተኛ ዙር አጥጋቢ ነው ብዬ አላስብም ከሌሎች አንጻራዊ ሳየው። እሺ አረጋኸኝ ምንድነህ አንተ? ምንድነህ ስልህ ዘፋኝ አንተ ቢጫና አረንጓዴ ነህ ቀይ ነህ። እሺ እኔ ባለው ነገር ላይ ከቀረቡት ስራዎች ላይ ምንም አይነት እንደው ፈልገን እናውጣለት ካልሆነን በስተቀር ባቀረበው ስራ ምንም አይነት ቅሬታ የለኝም። ስለዚህ እኔ አረንጓዴ ቢሰጠው ደስ ይላል። እሺ ሶፊ ያንተ ቀለም ምንድነው? የቀለም ምርጫ? የኔ ቀለም ምርጫ የዛሬ ውጤት አረንጓዴ ይሆናል ማለት ነው። ይዤ የመጣሁት ኤሚኔም ነው። ስሌም ሻዴ ሪሚክስ ማኑዋል ኬ May I have your attention please? Will the real Slim Shady please stand up? I repeat, እደግመዋለሁ ይሄን ፊት we are got a problem here. There are so many faces in the world. በዓለም ላይ ብዙ ፊቶች አሉ። For example, cry by letting face, እሪ በከንቱ ፊት፣ አሽ ማርኬት ፌስ፣ አመደ ገበያ ፊት፣ ቴብሌክስ ፓንድ ፌስ፣ ገበቴ ሰፋ ፊት፣ ኦቨር ዋተር ኢስ ካሚንግ ዘ ቢጊን ፌስ፣ ጎርፍ ያመጣው አውራ ዶሮ ፊት። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ all the real Slim Shady, please stand up, yeah, please stand up, please stand up. እባክህ ተነስ አባይን ገድብ ፎቶ እንዳይመስልህ። we starting all finishing እንደጀመርነው እንጨርሰዋለን። የትም ብንዞር አባይ ነው ያለን። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ all the real Slim Shady, please stand up, yeah, please stand up, please stand up, please stand up. በመራራ ክፍተት ተፈጥሮ ሁለመሪያ ግን ባንቺ ታስሮ ቢዋሽም አንደበቴ ተሳክቶልኛል ህይወቴ ዋሾች ብዬ አላፍርም አንቺን እስካላጣው ድረስ ምኞት ፍላጎቴ አባይ እንዲገደብ ነው አንቺ ፈልጌ አይደለም። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ ኦል ዘ ሪል ስሌም ሼዲዮ ፕሊዝ ስታንድ አፕ ዬ ኢች ኤንድ አፕ ፕሊዝ ስታንድ አፕ ፕሊዝ ስታንድ አፕ ፕሊዝ ስታንድ አፕ ዬ ኢች ኤንድ አፕ ፕሊዝ ስታንድ አፕ ኢች ኤንድ አፕ ፕሊዝ ስታንድ አፕ ኢች ኤንድ አፕ ታንክ ዩ። እሺ ማኑዋል ኬ ያው ከዚህ በፊት የነበረውን ውድድሩን አይታችሁታል። በጣም ጥሩ ነገር እስካቀረበ ድረስ በየውድድሩ መሀል መጥቶ እንዲያቀርብ ተፈርዶበት ነው ዛሬ የመጣው። ታንክ ዩ አብሪ ግንዛቤ ውስጥ በማስገባት ለማኑዋል ኬ የምታወጡትን ካርድ እስኪ ታንክ ዩ ብያለሁ መድረክ። እሺ ማኑዋል አሁን ችግር ውስጥ እየገባ ነው። ለኔ ምንድነው ብትለኝ በቃ የስታይል ለውጥ የለውም። ተመሳሳይ ነገር በየጊዜው የግጥም ለውጥ ብቻ ሆነ አይደል? እንደሱ አይነት ተመሳሳይ ነገር ነው። አዲስ ፈጠራ ይዘመተህ አንተ ዜማ አሁን እኮ ኤሚኔም ዜማ ቢቀየር ከኤሚኔም ወደ ሌላ ብትሄድ ምን ዋጋ አለው? ሌላ አዲስ ፈጠራ ነገር ይዘመተህ መድረኩን መጠቀም ነው። ራስን ልታሳውቅበትም ነው አይደል? አንድም ያው እያስቀመጥኩት ስለሆነ ያው ስቴፕ አላቸው። ለመቼ ለፋይናሉ ዝም ብሎ የቃላት ድርደራና የውጭ ዘፋኞችን የተወደዱ ዘፈኖች አንኳር ነገሩን ቀንጭቦ መቀጣጠል ለኔ ምንም ፈጠራ አይደለም። አንድ ጊዜ ስታመጣው ደስ ሊል ይችላል። ከዛ በኋላ ግን በየዙሩ ከደጋገምከው ያው በአገራችን ያሉ አሁን ያለማየው እሸት ያለኝ አለ ቀስ እያልኩ ቃል ብዬ ቀስ እያልኩ የለማ ጊዜ የለም እኮ ቀስ እያልኩ ሲባል እኮ ነው ሁላችን ወደ ኋላ የምንቀረው አይደል? ስለዚህ በተሰጠን አጋጣሚ ያለንን ምርጥ ነገራችንን ማቅረብ ነው። ከዛ ነገ እግዚአብሔር የሚሰጥህን ነገር አታውቅም። ዛሬ ጥሩ ነገርህን ካላቀረብከው ካላሳየኸኝ እኔ ዛሬ የምፈርደው ባንተ
በዚህ ባሳየኸኝ ብቻ ነው እንጂ ወደፊት አንተ ሌማት ውስጥ ያስቀመጥከውን እያሰብኩኝ አይደለም። ስለዚህ ለኔ ምናልባት በጣም በቃ እዚህ ዙር ላይ ከዚህ ዙር በኋላ የተሻለ ነገር ተቀርባለ ብዬ እንዳላስብ ነው ያደረገኝ። በጣም በተንጠለጠለ ሁኔታ በጣም የተለየ ፈጠራ የሚቀጥለው ዙር ላይ ካለህ ብቻ ይዘህ ትመጣለህ። የናረጋኸኝ ነው እንጂ የኔ አይደለም። ስለዚህ አንድ ቻንስ የመጨረሻ ቻንስ ተሰጥቷል። እሺ ታንክ ዩ ብያለሁ። እናመሰግናለን። ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በውኔም በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩም ጠቆረ ደመናው ተቆጣ ወጨፉም ወጨፈ ውሽንፍሩ መጣ ዝናቡም ዘነበ ወንዙም ደፈረሰ እዛ ለኝ ሀገሬ ሆዴ ተለወሰ ሆዴ ተለወሰ የማድጋው ጥንስስ ጠላው ዶሮ ወጦ ሽታው ይናፍቃል ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ፈሪዳው እንጎቻው አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው እንደ ሀሳቤስ እንደ ልቤስ መች ሆነልኝ እኔስ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ ደህና ሁኚ ደህና ሁኚ ደህና ሰላም ሁኚ ደህና ሁኚ ደህና ቆንጆ ነው። በተለይ እነዚህ መዝጊያዎቹ ላይ ያሉት ሎር የሆኑ ነገሮች በደንብ ከለሩን ጠብቆ ነው የተዘጋው። ትንሽ ወደ ላይ ሲወጣ የመድረቅ ነገሮች አሉ። ከዛ በተረፈ ከዚህ ደግሞ ግማሽ ብትወጣ ጥሩ ነበረ። የዚህን ያህል ብዙም ችግሮች አላየሁም። ይሄን ዙር ብታልፍ ደስ ይለኛል። አንደኛ በጣም ጉልበት አለ። ጥሩ ትንፋሽ ከወደ የሚወጣ ነው። ቃላቶቹን በደንብ የመግለጽ ነገር ይታያል። ልምድም ያለ ነው የሚመስለውና ጥሩ ናቸው። እንደውም አሁን ሶፊ ካለው አንዳንድ ቅላጼዎቹ አንዳንድ መባል የነበረባቸው ሳይባሉ የሚታለፉ ነገሮች እነዚህ ነገሮች ተሰምተውኛል። እነዚህን ብታሻሽላቸው ጥሩ ነው። ብዙ ጊዜ እንከኖችን ፍለጋ ብቻ ሳይሆን ባለ ላይ ማዳበር፣ መስማት፣ መስራት ለዚህ ነው የሚደረስበት። እንግዲህ ያይለፋህበትን እዚህ ላይ ቆመ ተዝናንተ በደንብ ሪትም ውስጥ ሆነ መጫወትህ የራስን የልምምድ ሰዓትን ምን ያህል ጊዜ እንደወሰድክ ነው የሚያስታውቀውና በተለይ ትንፋሽ ያለ እንትን በጣም በሚገርም ሁኔታ ነው ጉልበት አለና በጣም ቆንጆ ነው የተጫወትከው። ለኔም ብታልፍ ቅር አይለኝም።
እሺ እዚህ ዙር ላይ በጣም ከሚጠበቁ ነገሮች አንዱ የሙዚቃ ከድምጽ ጋርና እንዳለ ሁሉም ነገር ከግጥም ጋር የማጣጣም ነገሩ ነው። እንዳለ ካንድ ጥሩ ድምጽ የሚጠበቅ አይነት ነገር ነው። እሱ ሙሉ ለሙሉ በጣም ጥሩ ነበር እና ኦቨርኦል የሆነው ደግሞ ኮንፊደንስን በደንብ ነው የተጫወትከው። የተወሰኑ እንከኖች ሊኖሩ ይችላሉ ሁሉም ሰው ላይ እንደሚኖረው አይነት ነው እንጂ እንደ ዘፈኑ ሁኔታ በጣም ቆንጆ ነው የተጫወትከው። ለኔም ሙሉ በሙሉ ብታልፍ ደስ ይለኛል። ስለዚህ የዛሬ ውጤትህ ሙሉ አረንጓዴ ነው። በድጋሚ ለእናንተም እነሳለሁ እኔ በጣም ነው የምትችሉት። በጣም እጅግ ሲበዛ በጣም ማለት ነው። እናንተ ደግሞ በጣም ለየት ያለ ነው። እኔ በተፈጥሮዬ እንደዚህ ለሚሰራ ሰው ነው ማድነቅ የምፈልገው። ቅድም በጣም እና እዚህ ጋር ያላችሁ ሰዎች አይታችኋል። ትክክለኛ ተወዛዋዥ ማለት እንደነዚህ አይነትና ቅድም የተወዳደሩ ልጆች ናቸው። እጅግ ሲበዛ ነው የምታምሩት ማለት ነው። እጅግ ሲበዛ ማለት ነው። ከጽዳት ጉልበቱም ያምራል። የሚፈለገውን ነገር ያረጋችሁበት አለባበሳችሁ ከዚህ በፊትም የነበረው ነገር በጣም ናይስ ነው። መድረክ አጠቃቀማችሁ በጣም የሚገርም ነው። ውስጡ ምከቷት ውዝዋዜው ላይ የሚገባው ነገር እያንዳንዱ ደግሞ በጣም የተሻለና በጣም የሚገርም እኔ እንኳን አይቼው ማላቀው ነገር ነው እያዩ ያለሁት። ደስ ብሎኛል በጣም። እናንተንም እጠብቃችሁ ነበር። ጭንቅላቴ ውስጥ አላችሁ። ከዚህ በፊት የሰራችሁትም ጋሞ የሚገርም ነበር የሰራችሁትና ያምራል። ቅንብራችሁ በጣም ያምራል።
ቺካናን የምትሰሩት ያምራል። እንትኑን ራሱ ዱላውን እንዴት አድርጋችሁ ይዛችሁት እኩል ማለት በጣም ይከብዳል። እንደገና ዝቅ ብሎ አንገት ማወዛወዝ እላያችሁ ላይ ሰው ሆኖ ምን ያህል እንደሚከብድ እናውቀዋለን። ያንን ኃይል ተጠቅሞ ማወዛወዝ በጣም ከባድ ነው። እያንዳንዱ የምትሰሩት ነገር ያምራል። እኔ አሁንም ጉልበታችሁን ትንሽ ብትቀንሱት ደስ ይለኛልና ትከሻችሁ ላይ ብታደርጉት ራያውን ስትሰሩ እግር ብቻ አይደለም ትከሻም አለው። ትከሻችሁ ላይ ብታረጉትና ትንሽ ውበት ብትጨምሩበት እግራችሁ ጋር በጣም ጎላና ይሄኛው ነገር ይጠፋባችኋል እንጂ ሁሉ ነገራችሁ በጣም ያምራል። ጉልበታችሁ ቀንሱ። በተረፈ ወድጃችኋለሁ። እኔ ለተወዛዋዥ መከረው ነገር አለ። በእናንተ እድሜ የሚሆን በእኔ እድሜ ማንም ሰው ቻለ ማንም ሰው አልቻለ መከባበር አለብን። ለዚህ ነው ውዝዋዜ መሬት የነካው። በጣም መከባበር በጣም ትሬኒንግ ሲደረግ እናንተ አንድ አይነት የምትመጡበት ምክንያት ምንድነው? አንተ አልመጣልህም ስትባል አንተ አይከፋህም ማለት ነው። ደስ ብሎ እሺ ያልመጣልኝን አሳየኝ ብለህ ከሰራ ታድጋለህ። ከዛ ደግሞ አንድ አይነት ትሆናላችሁ። ግን አንተ አልመጣልህም ስትባል ምኑን ያልመጣልኝ እችላለሁ ምትል ከሆነ ግን አታድግም። ስለዚህ አንዳችሁ ለአንዳችሁ ተከባብራችሁ መስራታችሁ ለዚህ ውጤት አብቅቷችኋል። ጎበዞች። እንግዲህ ያው የሚገባችሁን ሙገሳ ነው የተደረገላችሁ። ግን አሁንም ደስታችሁ እንዳለ ሆኖ ምንም ነገር ሳያበላሽባችሁ እንደ ጥያቄ ምልክት ልትይዙት የምፈልገው አሁንም ፈጠራ እንደሚቀጥል አሁንም ውድድር ውስጥ እንዳላችሁ ፎከስ አድርጉ። ይሄ ነው ለኛ የሚያስፈልገን። ይሄ ስሜት ይሄ ሞራል እንዲኖራችሁ ከፈለጋችሁ አሁንም ትሬኒንጋችሁን ወይ ልምምዳችሁን ማድረግ አለባችሁ። እዚሁ አሪፍ ነገራችሁ ላይ አንድ ኮመንት ብቻ ልስጥ። ቢሆን ደስ የሚለኝ ያ የእናንተ ከለር ነው ወድጄዋለሁ። ቢሆን ደስ የሚለኝ አጀማመራችሁ ከሙዚቃው ጋር አብሮ ፍሎ ቢያደርግ በባዶ ቦታ ሽፍት ያደረጋችሁበት ቦታ ላይ ከሙዚቃው ጋር አብሮ ብሌንድ አድርጎ ቢሄድ ማለት ነው ሞር ኢነርጂው አሪፍ ይሆናል ብዬ አስባለሁ። አጨራረሳችሁም ላይ ትንሽ ችግር አለው። የተቀረጸውን ስታዩት ይገባችኋል። አንድም ፓተርን ብትሆን ጉድለት ሊኖር አይገባም። ያቺ እንቅፋት መስላ ከታየችኝ ችግር አላት ማለት ነው። ስለዚህ ይሄም ፐርፌክት ነው፣ ግን ሞር ፐርፌክሽን አሪፍ ነገር ለማምጣት ጣሩ። እኔ ሁለት ነገሮች ልናገር። የነጠላችሁን ዲዛይን እኔ ከዚህ በፊት እኔ አይቼው አላውቅም። በጣም የሚያምር አይነት ዲዛይን ተጠቅማችሁ ነው ይዛችሁት የመጣችሁት። ብዙ ጊዜ ራያ ስናይ ወይ አሰሬ ነጠላው በቃ ከዳንሱ ጋር አብሮ ያለ ይመስል ነጠላ እንዲህ ሲደረግ እናያለን። አሁን ግን እዚህ ጋር ያ ነገር የለም። በጣም በሚያምር ሁኔታ ነው እንደሚመቻችሁ አድርጋችሁ ይዛችሁት የመጣችሁት። ውበት እናንተ ጋር በሁለት አይነት መንገድ አይቻለሁ። አንዱ ባለባበስ ነው፣ አንዱ ደግሞ በአጠቃላይ በስራ አቀራረባችሁ ነው። መሀል ላይ ስናያቸው የነበሩ ኮሪዮግራፊዎች አሉ። እሱን ሁሉም ስለተስማማበት ማብራራቱ ምንም አያስፈልግም። ስለዚህ በአጠቃላይ እኔ እናንተና ጃቤዛን ጣራው ድረስ ነው የምጠብቃችሁ። ብድግ በሉ። ምንም ሌላ ነገር የለውም። እናንተንም በደንብ እግዚአብሔር ያክብራችሁ። በዚሁ ቀጥሉ። አሪፍ ነው። ተመልካቾቻችን ዛሬም እንደ ሁል ጊዜው ሁሉ ጊዜያችሁን ሰጥታችሁ ፕሮግራማችንን ባላገሩ አይደለን እየተከታተላችሁ ዘና በማለት ቆይታ ስላደረጋችሁ ከልብ እናመሰግናለን። እንደተመለከታችሁት የውዝዋዜውም የድምጹም ውድድር በጣም ከባድ ነበረ። ተወዳዳሪዎች በተሰጣቸው ረዘም ያለ ጊዜ ተዘጋጅተው እኛንን የምናሸንፈው እኛንን ወደ ካምፕ የምንገባው ያሉ ይመስላል። እነኚህ ብቻ አይደሉም፣ ሌሎች ተወዳዳሪዎችም ይቀራሉ ገና ስራቸውን ያላቀረቡ። ስለዚህ ከዳኞች ጋር በጣም የተለየ ፍጥጫ ውስጥ ናቸው ማለት ይቻላል። እኛም ደግሞ በያለንበት ሆነን ይህን ፕሮግራም ስንከታተል እንደ ዳኞቹ ዳኝነት እየሰጠን ቆይታ የማድረግ ልምድ አለን። ስለዚህ ለእኛም ፈታኝ ሳይሆን አይቀርም የትኛው አልፎ የትኛው ይወድቃል የሚለው ነገር። በጣም ብዙዎች ከዚህ ውድድር እየተሰናበቱ ነው። ቀይ እያዩ በጣም ጥቂቶች ናቸው አረንጓዴ እየተሰጣቸው ወደ ካምፕ እንደሚገቡ ማረጋገጫ የተነገራቸው። ስለዚህ ቀጣዩን ክፍል ሳምንት እናያለን። በጣም እየተወደደ እየጠነከረ የመጣም ዙር ነው። ጓግተን የምንመለከተው ፕሮግራም ይሆናል ማለት ነው። የክልል ተወዳዳሪዎቻችን የዛሬ 15 ቀን አዲስ አበባ መታችሁ የውዝዋዜውንም የድምጹንም ቀጣይ ዙር ውድድራችሁን ታካሂዳላችሁ። ቀርጻችሁ የዛሬ 15 ቀን ባሉት 3 ተከታታይ ቀናት ተዘጋጅቶላችኋል። አርብ፣ ቅዳሜና እሁድ ነው የሚሆነው። አጠቃላይ ዝርዝር
ፕሮግራማችሁ ምን ይመስላል፣ የቀረጻ ፕሮግራማችሁ የሚለውን ግን የሚቀጥለው ሳምንት በሚኖረን ፕሮግራማችን ላይ በዝርዝር እነግራችኋለን። የድምጽ ተወዳዳሪዎች ግን ከባላገሩ ሪከርድስ ቢሮ እየተደወለ በየትኛው ሙዚቃ እንደምትወዳደሩ ስለሚነገራችሁ ራሳችሁን ዝግጁ አድርጋችሁ የስልክ ጥሪያችንን ጠብቁ። ለሚቀጥለው ሳምንት እስክንገናኝ ዛሬ ስለነበረ ቆይታ አመስግነን ነው የምንለያየው። ይህንን አራተኛውን ዙር የድምጽ ሶስተኛውን ዙር የውዝዋዜ ፕሮግራማችንን ግን የቀረጽንባቸውን ቦታዎች ጠርተን ማመስገን ይኖርብናል። እንደተለመደው ከጀርባ የምትመለከቱት ክለቤችቶ ነው፣ የሁል ጊዜ ተባባሪያችን ነው። አራተኛውን ዙር የድምጽ ውድድርም የቀረጽ ነው እዚሁ ክለቤችቶ ውስጥ ነበረ። እናመሰግናለን ለትብብራቸው። ካፒታል ሆቴል ኤንድ ስፓ ደግሞ ሶስተኛውን ዙር የውዝዋዜ ውድድር የቀረጽንበት ነው። ለትብብራቸው እናመሰግናለን። ሳምንት እስክንገናኝ ሳምንቱ የስራ ሳምንት ይሆንልን። ይህ ባላገሩ አይድል ነው። ለመድሽው ወይ መንደሩን አገሩን መንገዱን ሳየሩን በጣም ተጨንቄ በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፍቅሩ እንዳውስል ጊዜውም መንገዱም ሩቅ የሆነ እምነቴም ባንቺ ላይ እንዳልጥል የሩቅ ወዳጅ ሩቅ ሆነ። በጣም ተጨንቄ በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፍቅሩ እንዳውስል ጊዜውም መንገዱም ሩቅ የሆነ እምነቴን ባንቺ ላይ እንዳልጥል የሩቅ ወዳጅ ሩቅ ሆነ። እመሜ ደካማሽኔ ያንቺ አመለኛ የዛሬን አንቺው ነይልኝ በያስተሪኛ የኔ ዓለም ሰበበኛ ነኝ አመለ ብዙ ያምረኛል ይናፍቀኛል ጨዋታሽ ወዙ ኧረ ምን ስለምን ፍቅር ቅጣ የሚሆነ ስለምን ነው ኧረ ምን ነው ጥሩ ነው። ባለፈው ዙር በጣም የፈራውልህ ነገሮች ነበሩ። እየጠበኩ መጥቼ ባለፈው ትንሽ የተደናቀፈ ነገር ነበረ ትዝ የሚለኝ። አሁን ብዙ ነገሮችን አስተካክለህ ነው ሰርተህ ነው የመጣው የሚመስለኝ። አንደኛ የቅኝት አጠባበቅ ያው ባቲ ሜጀር ብዙ ጊዜ ትንሽ አስቸጋሪ ነገር አለው ለብዙ ሰዎች እና እሱ ላይ የቅኝት አጠባበቅህ እንደ ከባድነቱ የቅኝቱ ከባድነት አንጻር ጋር ደስ ይላል። በተለይ ደግሞ በዚህ ሪትም በ6/8 ላይ ችክችካ ላይ ሲመጣ ትንሽ አስቸጋሪ ነው ብዬ ነው ማስበው። ስሎ ዘፈኖች ላይ ይሄ ቅኝት ሊያምር ይችላል ወይም በደንብ ሊሰራ ይችላልና ከዛ አንጻር ጥሩ ነው። ቀለምህም በጣም ጎልብቶ ነው የመጣው። ትንሽ ችግር ያለው ወደ አፍንጫ ነገር የሚሄደው አሁን ተሽሏል፣ ግን ከዚህ በኋላ እንዴት እንደሚሆን አላቅም። ለኔ እሱ ላይ ነው በጣም ኃይለኛ ጥንቃቄ ማድረግ ያለብህ። ብዙ ጊዜ ወደ አፍንጫ የሚሄደውን ነገር የሚያመጣው የትንፋሽ አጠቃቀም ላይ ያለ ጉድለት ሲኖር ነው በአፍንጫ የሚሄደው። ስለዚህ ሁለተኛ ደግሞ የቴዎድሮስ ታደሰ ዘፈኖችን ቃናውን ለማምጣት ምናምን ሲባል ብዙ ጊዜ የተለማመድከው በእንደዛ ከነበረ እሱም ተጽዕኖ አለና ከዛ ወጥተህ በራስህ በደንብ ከፍተህ የምትጫወትበትን ነገር እመኝልሃለሁ እንጂ ለዚህ ዙር ብታልፍ ደስ ይለኛል። ባለፉት ጊዜ የተሰጡት አስተያየቶች እንዳለው አብርሃም ታርመው መጥተዋል። ፊደል አገላለጾች ላይ ችግር ነበሩ። እነሱ የተሰጠህን ነገር አርመው ነው የመጣኸው። የድምጽ ከለር በጣም ቆንጆ ነው፣ ጥሩ ነው ያለው። ደስ በሚል ሁኔታ ወደ ኃይለኛውም ወደ ላይ ኦክታቭንም ስትወጣ የሚረብሽ ድምጽ አይደለም፣ ደስ ይላል። በደንብ አጥንተዋል። ግን የተሻለ ነገር ብዙ ነገር እንደሚጠበቅብህ ከዚሁ ላሳስበው እወዳለሁኝ። ጥሩ ነገር ትሰራለህ የሚል ግምት አለኝ። ግን
በተቻለ መጠን የተሻሉ ስራዎችን ማዳመጥ መቻል አለብንና እንግዲህ እኔም ተመሳሳይ አስተያየት ያለኝ ብታልፍ ቅር አይለኝም። ዘፈኑን በደንብ እንዳጠናህ ያስታውቃል። በደንብ ነው ያጠናኸው። ያም ነገር ነው የረዳህ እንጂ የዘፈኑና ያንተ የተፈጥሮ ቶን ለኔ ትንሽ ተለያይቶብኛል። ቶኑ በጣም የሳሳ በተለይ ወደ ላይ ሲወጣ ያለው ነገር ያፍንጫው ነገር እንጂ ጎልቶ የወጣው ብዙም ጥሩ ነው የሚያስብል አይነት ነገር አላየውም። የቅኝት ቁጥጥሩ ጥሩ ነው ተጀምሮ እስኪያልቅ ድረስ ያለው ነገር እሱም በደንብ ስለተጠና ነውና በድምጽ ብልጫ ልታልፍ ትችላለህ። ግን እንደኔ ይሄኛው አቀራረብ ለአራተኛ ዙር አጥጋቢ ነው ብዬ አላስብም ከሌሎች አንጻራዊ ሳየው። እሺ አረጋኝ ምንድነህ አንተ? ምንድነህ ምስልህ ዘፋኝ? አንተ ቢጫና አረንጓዴና ቀይና። እሺ እኔ ባለው ነገር ላይ ከቀረቡት ስራዎች ላይ ምንም አይነት እንደው ፈልገን እናውጣለት ካልሆነን በስተቀር ባቀረበው ስራ ምንም አይነት ቅሬታ የለኝም። ስለዚህ እኔ አረንጓዴ ቢሰጠው ደስ ይላል። እሺ ሶፊ ያንተ ቀለም ምንድነው? የቀለም ምርጫ? የኔ ቀለም ምርጫ የዛሬ ውጤት አረንጓዴ ይሆናል ማለት ነው። ይዤ የመጣሁት ኤሚኔም ነው። ስሌም ሻዴ ሪሚክስ ማኑዋል ኬ። May I have your attention please? Will the real Slim Shady please stand up? I repeat, እደግመዋለሁ ይሄን ፊት we are got a problem here. There are so many faces in the world. በዓለም ላይ ብዙ ፊቶች አሉ። For example, cry by nothing face, እሪ በከንቱ ፊት፣ አሽ ማርኬት ፌስ፣ አመደ ገበያ ፊት፣ ቴብሌክስ ፓንዴክስ ፓንድ ፌስ፣ ገበቴ ሰፋ ፊት፣ ኦቨር ዋተር ኢስ ካሚንግ ዘ ቢጊን ፌስ፣ ጎርፍ ያመጣው አውራ ዶሮ ፊት። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ all the real Slim Shady, please stand up. Yeah, please stand up. Please stand up. እባክህ ተነስ። አባይን ገድብ ፎቶ እንዳይመስልህ። we starting all finishing እንደጀመርነው እንጨርሰዋለን። የትም ብንዞር አባይ ነው ያለን። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ all the real Slim Shady, please stand up. Yeah, please stand up. Please stand up. Please stand up. በመራራ ክፍተት ተፈጥሮ ሁለመሪያ ግን ባንቺ ታስሮ ቢዋሽም አንደበቴ ተሳክቶልኛል ህይወቴ ዋሾች ብዬ አላፍርም አንቺን እስካላጣው ድረስ ምኞት ፍላጎቴ አባይ እንዲገደብ ነው አንቺ ፈልጌ አይደለም። አም ስሌም ሼዲዮ ዛን ስሌም ሼዲዮ ዩ ዊል ስሌም ሼዲዮ ጀስት ስሌም ሼዲዮ ኦል ዘ ሪል ስሌም ሼዲዮ please stand up. Yeah, each hand up. Please stand up. Please stand up. Please stand up. Yeah, each hand up. Please stand up. Each hand up. Please stand up. Each hand up. Thank you. እሺ ማኑዋል ኬ ያው ከዚህ በፊት የነበረውን ውድድሩን አይታችሁታል። በጣም ጥሩ ነገር እስካቀረበ ድረስ በየውድድሩ መሀል መጥቶ እንዲያቀርብ ተፈርዶበት ነው ዛሬ የመጣው። ታንክ ዩ አብሪ። ግንዛቤ ውስጥ በማስገባት ለማኑዋል ኬ የምታወጡትን ካርድ እስኪ ታንክ ዩ ብያለሁ። እሺ ማኑዋል አሁን ችግር ውስጥ እየገባ ነው። ለኔ ምንድነው ብትለኝ በቃ የስታይል ለውጥ የለውም። ተመሳሳይ ነገር በየጊዜው የግጥም ለውጥ ብቻ ሆነ አይደል? እንደሱ አይነት ተመሳሳይ ነገር ነው። አዲስ ፈጠራ ይዘመተህ አንተ አሁን እኮ ኤሚኔም ዜማ ቢቀየር ከኤሚኔም ወደ ሌላ ብትሄድ ምን ዋጋ አለው? ሌላ አዲስ ፈጠራ ነገር ይዘመተህ መድረኩን መጠቀም ነው። ራስን ልታሳውቅበትም ነው አይደል? አንድም ያው ያስቀመጥኩት ስለሆነ ያው ስቴፕ አላቸው። ለመቼ ለፋይናሉ ዝም ብሎ የቃላት ድርደራና የውጭ ዘፋኞችን የተወደዱ ዘፈኖች አንኳር ነገሩን ቀንጭበው መቀጣጠል ለኔ ምንም ፈጠራ አይደለም። አንድ ጊዜ ስታመጣው ደስ ሊል ይችላል። ከዛ በኋላ ግን በየዙሩ ከደጋገምከው ያው በአገራችን ያሉ አሁን ያለማየው ሸት ያለኝ አለ ቀስ እያልኩ ቃል ብዬ ቀስ እያልኩ የለማ ጊዜ የለም እኮ ቀስ እያልኩ ሲባል እኮ ነው ሁላችን ወደ ኋላ መንቀረው አይደል? ስለዚህ በተሰጠን አጋጣሚ ያለንን ምርጥ ነገራችንን ማቅረብ ነው። ከዛ ነገ እግዚአብሔር የሚሰጥህን ነገር አታውቅም። ዛሬ ጥሩ ነገርህን ካላቀረብከው ካላሳየኸኝ እኔም ዛሬ የምፈርደው በአንተ በዚህ ባሳየኸኝ ብቻ ነው እንጂ ወደፊት አንተ ሌማት ውስጥ ያስቀመጥከውን እያሰብኩኝ አይደለም። ስለዚህ ለኔ ምናልባት በጣም በቃ እዚህ ዙር ላይ ከዚህ ዙር በኋላ የተሻለ ነገር ተቀርባለ ብዬ እንዳላስብ ነው ያደረገኝ።
በጣም በተንጠለጠለ ሁኔታ በጣም የተለየ ፈጠራ የሚቀጥለው ዙር ላይ ካለህ ብቻ ይዘህ ትመጣለህ። የናረጋኸኝ ነው እንጂ የኔ አይደለም። ታንክ ዩ ብያለሁ። ስለዚህ አንድ ቻንስ የመጨረሻ ቻንስ ተሰጥቷል። እሺ ታንክ ዩ ብያለሁ። እናመሰግናለን። ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ የኔ ዓለም ናፈቅሽኝ ነይ ናፈቅሽኝ ነይ ናፈቅሽኝ በህልሜም በውኔም በሀሳቤ ታየሽኝ ሀገሬ ናፈቅሽኝ ሰማዩም ጠቆረ ደመናው ተቆጣ ወጨፉም ወጨፈ ውሽንፍሩ መጣ ዝናቡም ዘነበ ወንዙም ደፈረሰ እዛ አለኝ ሀገሬ ሆዴ ተለወሰ ሆዴ ተለወሰ የማድጋው ጥንስስ ጠላው ዶሮ ወጦ ሽታው ይናፍቃል ከአገር ቤት ሲወጡ እንኳን ጮማው ቀርቶ ሙክቱ ፈሪዳው እንጎቻው አይገኝ የእናት ቤት ዘንጋዳው የእናት ቤት ዘንጋዳው እንደ ሀሳቤስ እንደ ልቤስ መች ሆነልኝ እኔስ እስክመለስ ድረስ እስከማይሽ ባይኔ ጓጉቻለሁ እኔ ደህና ሁኚ ደህና ሁኚ ደህና ሰላም ሁኚ ደህና ሁኚ ደህና ቆንጆ ነው። በተለይ እነዚህ መዝጊያዎቹ ላይ ያሉት ሎር የሆኑ ነገሮች በደንብ ከለሩን ጠብቆ ነው የተዘጋው። ትንሽ ወደ ላይ ሲወጣ የመድረቅ ነገሮች አሉ። ከዛ በተረፈ ከዚህ ደግሞ ግማሽ ብትወጣ ጥሩ ነበረ። የዚህን ያህል ብዙም ችግሮች አላየሁም። ይሄን ዙር ብታልፍ ደስ ይለኛል። አንደኛ በጣም ጉልበት አለ። ጥሩ ትንፋሽ ከወደ የሚወጣ ነው። ቃላቶቹን በደንብ የመግለጽ ነገር ይታያል። ልምድም ያለ ነው የሚመስለውና ጥሩ ናቸው። እንደውም አሁን ሶፊ ካለው አንዳንድ ቅላጼዎቹ አንዳንድ መባል የነበረባቸው ሳይባሉ የሚታለፉ ነገሮች እነዚህ ነገሮች ተሰምተውኛል። እነዚህን ብታሻሽላቸው ጥሩ ነው። ብዙ ጊዜ እንከኖችን ፍለጋ ብቻ ሳይሆን ባለ ላይ ማዳበር፣ መስማት፣ መስራት ለዚህ ነው የሚደረስበት። እንግዲህ ያይለፋህበትን እዚህ ላይ ቆመ ተዝናንተ በደንብ ሪትም ውስጥ ሆነ መጫወትህ የራስን የልምምድ ሰዓትን ምን ያህል ጊዜ እንደወሰድክ ነው የሚያስታውቀውና በተለይ ትንፋሽ ያለ እንትን በጣም በሚገርም ሁኔታ ነው ጉልበት አለና በጣም ቆንጆ ነው የተጫወትከው። ለኔም ብታልፍ ቅር አይለኝም። እሺ እዚህ ዙር ላይ በጣም ከሚጠበቁ ነገሮች አንዱ የሙዚቃ ከድምጽ ጋርና እንዳለ ሁሉም ነገር ከግጥም ጋር የማጣጣም ነገሩ ነው። እንዳለ ከአንድ ጥሩ ድምጻ የሚጠበቅ አይነት ነገር ነው። እሱ ሙሉ ለሙሉ
በጣም ጥሩ ነበር እና ኦቨርኦል የሆነው ደግሞ ኮንፊደንስም በደንብ ነው የተጫወትከው። የተወሰኑ እንከኖች ሊኖሩ ይችላሉ፣ ሁሉም ሰው ላይ እንደሚኖረው አይነት ነው እንጂ እንደ ዘፈኑ ሁኔታ በጣም ቆንጆ ነው የተጫወትከው። ለእኔም ሙሉ በሙሉ ብታልፍ ደስ ይለኛል። ስለዚህ የዛሬ ውጤትህ ሙሉ አረንጓዴ ነው። በድጋሚ ለእናንተም እነሳለሁ እኔ በጣም ነው የምትችሉት። በጣም እጅግ ሲበዛ በጣም ማለት ነው። እናንተ ደግሞ በጣም ለየት ያለ ነው። እኔ በተፈጥሮዬ እንደዚህ ለሚሰራ ሰው ነው ማድነቅ የምፈልገው። ቅድም በጣም እና እዚህ ጋር ያላችሁ ሰዎች አይታችኋል። ትክክለኛ ተወዛዋዥ ማለት እንደነዚህ አይነትና ቅድም የተወዳደሩ ልጆች ናቸው። እጅግ ሲበዛ ነው የምታምሩት ማለት ነው። እጅግ ሲበዛ ማለት ነው። ከጽዳት ጉልበቱም ያምራል። የሚፈለገውን ነገር ያረጋችሁበት አለባበሳችሁ ከዚህ በፊትም የነበረው ነገር በጣም ናይስ ነው። መድረክ አጠቃቀማችሁ በጣም የሚገርም ነው። ውስጡ የምከቷት ውዝዋዜው ላይ የሚገባው ነገር እያንዳንዱ ደግሞ በጣም ሰላም ተመልካቾቻችን እንደምን ሰምታችሁልናል? በጉጉት የምትጠብቁት ፕሮግራማችን ተጀምሯል። ይህ ባላገሩ አይድል ነው።
ባላገሩ አይድል ባለፈው ሳምንት አራተኛውን ዙር የድምጽ ውድድር እንደዚሁም ሶስተኛውን ዙር የውዝዋዜ ውድድር የአዲስ አበባ ተፎካካሪዎች ያደረጉትን ጠንካራ የውድድር ፕሮግራም የመጀመሪያ ክፍል ነበር የጋበዛችሁ። በርካታ ተመልካቾቻችን ከሀገር ውስጥም ከውጭም ፕሮግራሙ ደስ እንዳሰኛችሁና በአዲስ ምዕራፍ መልሳችሁ መታችኋል ብላችሁናል። ገና ምኑን አይታችሁ ነው የምንላችሁ። ጠንካራ የድምጽም የውዝዋዜም ተወዳዳሪዎቻችን ስራቸውን ለዳኞች አቅርበዋል። ስለዚህ ትልቅ ፉክክር የሚታይበት ፕሮግራም ሆኖ ነው የሚቀጥለው። የክልል ተወዳዳሪዎቻችን በድምጽም በውዝዋዜም ያላችሁን ስራ ልክ የዛሬ 15 ቀን አዲስ አበባ መታችሁ ቀረጻ ታካሂዳላችሁ። የዛሬ 15 ቀን ባሉ 3 ተከታታይ ቀናት አርብ፣ ቅዳሜና እሁድ የቀረጻ ፕሮግራማችሁ ተነግሯችሁ ቀረጻውን ታካሂዳላችሁ ማለት ነው። የት መታችሁ እንዴት ሆናችሁ ይሄን የቀረጻ ፕሮግራም እንደምታካሂዱ ግን የዛሬ ሳምንት በሚኖረን ፕሮግራም ሙሉ ፕሮግራማችሁን እነግራችኋለን። የድምጽ ተወዳዳሪዎቻችን የክልል ተወዳዳሪዎቻችን ማለት ናችሁ ከባላገሩ ሪከርድስ ቢሮ ቁጥር እየተደወለ የትኛውን ሙዚቃ ተመርጦላችሁ እንደምትወዳደሩበት ስለሚነገራችሁ የስልክ ጥሪያችንን ጠብቁ። አሁን ቀጥታ የምናልፈው ወደ ሁለተኛው ክፍል የአዲስ አበባ ተወዳዳሪዎቻችን ፕሮግራም ነው። የውዝዋዜውን ፕሮግራም የቀረጽነው በካፒታል ሆቴል ኤንድ ስፓ ውስጥ ነው። በጣም ነው የምናመሰግነው። ክለብ ኤችቶ ደግሞ ሁልጊዜም ትብብር የሚያደርግልን ክለብ ነው። በነገራችን ላይ አራተኛውን ዙር የድምጽ ውድድር የቀረጽነው እዛ ነው። ሁለቱንም አካላት በእናንተ በተመልካቾቻችንና በተወዳዳሪዎቻችን ስም ባላገሩ አይድል ከልብ ማመስገን ይወዳል። በያላችሁበት ጥሩ ፕሮግራም ይሆንላችሁ ከባላገሩ አይድል ጋር። Talented dance group. Decepticons transform.
እንኳን ደህና መጣችሁ። ተመችቷችኋል የደነሳችሁት? እኔን ተመችቶኛል። ከአጀማመሩ እስከ አጨራሩ ድረስ ፍሎውን የጠበቀ ወይ አካሄዱን የጠበቀ ነገር አይቻለሁ። አሁን ዛሬ ባረጋችሁት ፐርፎርማንስ ማለት ነው እስከ ዛሬ ይዛችሁት ከመጣችሁት ነገር ጋር ያደገ እስከ ዛሬ አብሯችሁ የነበሩት ዳኞች የሚነግሯችሁ ነገር ይሆናል። በጣም እንድታጨበጭቡልኝ የምፈልገው ማለት ነው የሴቶቹን ኤነርጂ አጨብጭቡለት። የእውነት ማለት ነው ወንዶቹም በጣም አሪፍ ነው የሰራችሁት፣ ግን ውበታችሁ ናቸው እነሱ። በቃ ዳንሰር ሴት ወንድ ሳይል እዚህ ፐርፎርማንስ ላይ አንድ ዳንሰር የሚያስፈልገውን ኤነርጂ የተሰጠውን ቦታ ወክሎ መስራት ማለት ይሄ ነው። ዳስ ካራክተር የተሰጣችሁን ነገር ሆናችሁን ያዩት በጣም ደስ ይላል። ዲቴል ያለውን ነገር ደግሞ አብሯችሁ የነበሩት ዳኞች ያወሩ። ባለፈው ከነበረው ያደገ ነገር አይቻለሁኝ በአቀራረብ በኩል በዳንሱም በቅንብሩም በኩል። ግን ደግሞ ከዚህ በፊት ከነበረው ነገር ደግሞ ወርዶብኝ የመጣው ምን መሰላችሁ? ቦታ አጠቃቀም። በቃ አሁን ሳይ አንድ ቦታ ላይ ረጅም ሰዓት የመስራት ነገር ነበረ። ባለፈው በደንብ ትራቨል ስታረጉ ነበር። ምናልባት ለስራ ያነሳችሁት ስቶሪ ሊሆን ይችላል። የዛኔ በኳስ ላይ የሰራችሁት በደንብ ትራቨል ማድረግ አለ ምናምን እሱ ሊሆን ይችላል። አሁን ላይ ግን እሱን ነገር አጥቼዋለሁ። የለም ሌላ በጣም የተናደድኩበት አንድ ነገር አለ። መራዊት ካንቺ በጣም የማልጠብቀው ነገር ማለት ነው ታይሚንግ ላይ በቃ በጭራሽ አይኔ በጣም አንቺን ነበር ሲከተል የነበረውና ወጣሽ። ከወጣሽ በኋላ ደግሞ ፊትሽ ላይ ማነበው ነገር ደግሞ የበለጠ የሚያናድድ ነገር ነው። ዳንሰኛ ነሽ፣ ያንን ነገር ማምጣት የለብሽም። ማንም ይሳሳታል። ግን ያንን ነገር ወዲያው ቀየረሽ ወደሚቀጥለው ነገር መግባት ማስገባትሽ ቆንጆ ነው። ግን ያንን ነገር እንድናየው እድሉን አትክፈችልን። ሌላ ሙዚቃ አጠቃቀም ላይ በጣም ቆንጆ ነገር ነበር። እያንዳንዷን ሊሪክስ እየተከተላችሁ ስትሰሯት የነበሩ ነገሮች አሉ። እነሱ ነገሮች በቃ ማደግ ያለባቸው ነገሮች። በአማርኛ ሙዚቃ እንደዚህ አይነት ሂደት ምናልባትም እናንተ ላይ ነው ለመጀመሪያ ጊዜ ያየሁት። በጣም ደስ ይላል። በደንብ እንድንከተላችሁ ነው የሚያደርገን። በጆሮ የምንሰማውን ነገር እናንተ በሰውነታችሁ እያሳያችሁ ያላችሁትና እኔ እሱንም በጣም የወደድኩት ነገር ነው። የታሪክ ፍሰቱን በጣም ደስ ይላል። አንድ ነገር ግን ውስጣችሁ ክተችሁ ማወቅ ያለባችሁ ማለት ነው ሙዚቃው የራሱን ታሪክ ይዞ ይሄዳል። በዛ ውስጥ ከሙዚቃው ጋር ወይ ከግጥሙ ጋር መቀላቀል ያለባችሁን ቦታ ታመቻቻላችሁ። ግን ራሱን ችሎ ደግሞ ፓተርኑም ደግሞ ፍሎ እንዲያደርግ ማድረግ ትችላላችሁ። ግን ስትጠየቁ የምትመልሱት ማለት ነው። ተግባባን? ተዘጋጅታችሁበት እንድትመጡ ነው የሚፈልገው እንጂ የግዴታ ከግጥሙ ጋር ምናምን ስክት ምናምን ብሎ ያልገባ እንዲገባን ማድረግ አለባችሁ። ግን ነፃነቱም ደግሞ እናንተ ጋር አለ። ይሄን ልንላችሁ ነው የፈለግነው። እሺ ወሻ ቦይስ ሲቦካጎ ከዳኖ ቆርቆሮ ያፈሩት ዛለኝ የገጠሩ ኑሮ እኔ ጎስናበ ቤትኔ ሰራቡ እኔ ጎስናበ ቤትኔ ሰራቡ ዞር ብዬ ሳላየ ነካፍታለሁ። እንደ ባህል ተጫዋች ሰርጎች ላይ እንደሚጫወት አይነት ምናልባት ብዙ ቴክኒኮች እዛ ቦታ ላይ ስለማይታዩ በጣም ደስ ሊል ይችላል። በተለይ ሞቅ ለማድረግ ምናምን ይመቻል። ግን ልክ ውድድር ላይ ሲመጣ አስቸጋሪ ነገሮች አሉ። ያንተ አንድ ትልቅ ችግር ያለብህ ዲክሽን የምንለው ሁል ጊዜ የቃል አሰባበርና የቃል አጠቃቀም በዜማ ውስጥ የአፍንጫህም ነገር በጣም ዛሬ ደግሞ በጣም ፈጦ መጣ እንጂ አንድ ቃና አለ በጣም የምንወድልህ የነበረው ከበፊት የባህል የሆነ አንድ ለዛ አለ ካንተ ውስጥ በጣም ደስ የሚል። ግን እንደኔ ይሄንን ውድድር ይመጥናል ብዬ አላስብም። በይበልጥ ጎልቶ የታየው የሰርግ አይነት የህዝብ ብዙ ሰው በተሰበሰበበት የማዝናናት አይነት ነገሩ ነው ጎልቶ የወጣውና የውድድር አይነት ስሜቶች የሉም። አብርሃም ሙሉ ለሙሉ ገልጾታል። ከዚህ ውጪ ይህን የምለው ነገር የለም። እሺ ጥላሁን፣ እስከ ዛሬ እንግዲህ ባደረግናቸው ውድድሮች እንደተባለው ከሌሎቹ ዳኞች የተሰጠው የባህል ድምጽ ከለር እኔ በጣም ነው ደስ የሚለኝ፣ በጣም ወድጄዋለሁኝ። ያው ግን የተጠና ዘፈን ነው። ዝም ብለን አሁን ደግሞ በሩቅ ስናስብህ ከዚህ ውስጥ የምትወጣ አይደለም። በተደጋጋሚ የቀረቡት ውድድሮቹ ላይ
እዚህ እስከምደርስ ድረስ የሰራቸው ስራዎች በጣም ተመሳሳይ ናቸው። ሌሎች ተወዳዳሪዎች ማለትም የተዘጋጁበት ቦታና አንተ ያለበት ቦታ ከዚህ ውድድር እንድታቋርጥ ያስገድዳል። እኛም ይህንን ውሳኔ ለመወሰን እንገደዳለን ማለት ነው። ግን በዚህ ግን በተባለ ውድድር ራሱ በራሱ እዚህ ደረጃ ላይ መድረስ ራሱ በዚህ በባላገሩ አይደለ እነዚህ ጠቃሚ አስተያየቶችን መቀበል ራሱ ከውጤቶቹ አንዱ ስለሆነ በጣም እውነት እያከበርን እስካሁን ድረስ ከኛ ጋር በመቆየት ቀጣዩ ደግሞ ጊዜ ጥሩ እንዲሆንልህ እመኛለሁኝ። ለኔም ተመሳሳይ አስተያየት ነው። ሁሌም ደስ የሚለን ስናልፍ ብቻ መሆን የለበትም። አመሰግናለሁ። ዘር ይስጥልኝ። እሺ ግን እዛው ጋር ያለ ይሄንን ስታይል ከማን ነው የወሰድከው? ከጄምስ ብራውን ነው ወይስ የራሴ ስታይል ነው? እስኪ አሁን ይሄንን ስታዩ ነጋሽ ጥሌን ነው አይደበበን ታስታውሳላችሁ? ነጋሽ ጥላሁን ይሄንን ለብሰው አይኑን ማን ነበር የሚዘፍኑት? የግድ ልብስ እኮ የሆነ ነገር ሊወስደን አይገባማ። እሺ እሺ ቴንክ ዩ ዘንበላኝ በቁሜ ታጣውተ ለየኛ አቅሜ ቀስ ብሎኝ የምኖረው የኔ ብትሆን ነው ያንተን መሄደሃል ምን መልስሃል ስተወኝ ተውኩ ራሴን ጣልኩኔ እስከፋ ውስጤ ዘንበላኝ በቁሜ ታጣውተ ለየኛ አቅሜ ደስ ብሎኝ የምኖረው የኔ ብትሆን ነው ያንተን ሄደሃል ምን መልስሃል አልታየኝም ነበር እንዲሁ እንደሚቀር ስንቱን የሆንኩለት ያፍቅር ያጎበስኩት ልብ ሳታመነ ስትፈራ በቃ ለኔም ከእንግዲህ አይራራ ይሁን አስበልጠ ፍቅርን ከኔ መልካምነት ተወይ ብጎዳም አልለውም ክደት መውደዴ ኖራል ስትቀር አይቀርም ወደሃት ነውና እኔ አልቀየምህ አልታየኝም ነበር እንዲሁ እንደሚቀር ስንቱን የሆንኩለት ያፍቅር ያጎበስኩት ልብ ሳታመነ ስትፈራ በቃ ለኔም ከእንግዲህ አይራራ ይሁን አስበልጠ ፍቅርን ከኔ መልካምነት ተወይ ብጎዳም አልለውም ክደት መውደዴ ኖራል ስትቀር አይቀርም ወደሃት ነውና እኔ አልቀየምህ እዚህ ቦታ ስትመጪ ያለሽን ነገር ለማቅረብ ነው። ምንም ቢሆን ምንም ማለት ነው። አንቺ ጋር ያየሁት ቁጥር አንድ ችግር በራስ መተማመን ችግር አለ። ምክንያቱም በየባሩ ያቆምሽ የእኛን የምትከታተዩ ካሁን ምን አሉኝ ፊታቸው እንዴት ነው ምናምን እሱ ጥሩ አይደለም። በቃ ምንም ይሁን ምንም አንቺ እዚህ ስተወጣሽ ድረስ ሙሉ ለሙሉ ሀሳብሽን ሰብስበሽ የምትሰሪው ነገር ላይ ብቻ ነው ማድረግ ያለብሽ። አንዳንድ ጊዜ አብርሃምንም ስታዩ አብርሃም በጭንቅላቱ የሚያሳይሽ መልእክት እንደ ማበረታታት ነው፣ ጥሩ ነው እያልሽ ያለው ያ መሆን የለበትም። በቃ በራስሽ እዛ ቦታ ላይ ቆመሽ ተጀምሮ እስኪያልቅ ድረስ ስለ ዘፈኑ ብቻ ነው ማሰብ ያለብሽ። ከዛ በኋላ እኛ የምናወራውን ነገር የምንናገረው ነገር ውሳኔውም ከዛ በኋላ ነው የሚሆነው። የመረጥሽው ዘፈን በርግጥ ካንቺ ጋር ትንሽ በጣም ተፈታትኖሻል። ካንቺም ጋር የሚሄድ አይደለም።
ብዙ ነገሮች ችግሮች አሉት። ይሄ አራተኛ ዙር ቢያልፍሽ ምናልባት በሌላ ዙር ደግሞ በሌላው ውድድር ላይ የተሻለ ነገር መስራት ትችላለሽ። ግን አሁን ያለው አቀራረብ ትንሽ እንደ አራተኛ ዙር ለኔ ደከም ያለ ነው። እሺ በመጀመሪያ ፍርሃቱ ነገር አሁንም እንዳለ ነው። ገና ስትገቢ ነው የፈራሽው። ግን ሙዚቃው ሳይጀምር አንቺ ሌላ ሀሳብ ውስጥ ነው የገባሽውና እነዚህ ምንድናቸው እንግዲህ የምንመለከተው የዝግጅት ማነስ፣ ያለ ማጥናት፣ እርግጠኛ ያለ መሆን እነዚህ ነገሮች ሲደማመሩ ፍርሃቱ አብሮ ይመጣል ማለት ነው። ፍርሃቱ ግን ባይኖር ኖሮ ጥሩ ነበር። በተቻለ መጠን እንኳን የተዘጋጀሽበትን ነገር እንኳን አቅርበሽ እንደው አስተያየትም ለመስጠት እንገደድ ነበር። ግን በእንዲህ አይነት ሁኔታ ግን እኔ አስተያየት ለመስጠት በጣም ይቸግረኛል። እሺ ሜሮን፣ የዝግጅት ችግር ሳይሆን የልምድ ችግር ነው። የልምድ ችግር ብዙ ተወዳዳሪዎች ላይ ያለ ነገር ነው እንጂ በጣም የሚያምር ቀለም፣ በጣም ደስ የሚል ቀለም አለሽ። ከዛ ውጭ ያለው ደግሞ ልምድ ይፈልጋል። ከልምድ አንዱ ደግሞ ይሄ የነበረው እስከዛሬ ውድድር ነው። ስለዚህ አንቺ ምናልባት ማቋረጥ የለብሽም። በጣም ጥሩ ቀለም ስላለሽም በደንብ መስራት አለብሽ። ይሄኛው ውድድር ግን ያው እየተጣራ ስለሚሄድ ነው እንጂ የተሰጦ በጣም ቆንጆ ተስፋ ነው ያለሽ። በጣም ደስ የሚል ነገር ነው ያለው። አጥኚ። ስለዚህ ዛሬ ግን በድምር ቀይ ነው ማለት ነው። ከተማው ለመድሽው ወይ መንደሩን ሀገሩን መንገዱን ሳየሩን ከተማው በአረንጓዴ አልፋችኋል ማለት ነው። በባይተዋር አድጋ በባይተዋር አድጋ እንግዲህ ሌሊቱ ወንዴት ይንጋ በባይተዋር ጎጆ በባይተዋር አድጋ በባይተዋር አድጋ እንግዲህ ሌሊቱ ወንዴት ይንጋ ወንዴት ይንጋ ያረፈብሽ ክንዴ ያደግንበት ቦታ ያደግንበት ጎጆ ያሞ
ሐቄን ይግለጽልሻ የፍቅሬን ሁኔታ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ የኔ አካል ባክሽ ባክሽ ይበቃል ባክሽ በሞቴ አልቋል ሰውነቴ በሞቴ ሰውነቴ አልረሳ ብሎኝ ሰውነቴ አካል ሰውነትሽ አካል ሰውነትሽ ሰውነቴ ሲያሰላስል ያድራል ሰውነቴ ትዝታ ናፍቆትሽ ትዝታ ናፍቆትሽ ሰውነቴ በሞቴ ሰውነቴ በሞቴ ይበቃል ጭንቀቴ እናመሰግናለን። ጥሩ ነው። አንዳንድ ኦክታቮቹ ላይ ግን ትንሽ የሚያስቸገሩ ነገሮች አሉ። ሪትሙም ትንሽ ተፈጥኗል። ሲቀዳ ሪትሙ እንደዚህ አልነበረም። ትንሽ ፈጠን ያለ ይመስላል እና ትንሽ አዝናንቶ እንዲያጫውትህ አልተደረገም። እነዚህ ነገሮች ችግሮች አሉት። የተረዳበት መንገድ ቆንጆ ነው፣ ግን እንደዚህ አንዳንድ የሚወጡበት ቦታ ላይ የመያዝ ነገር አለው እና እነዛ ፒቾች ካልተነኩ የዜማው ውበት ይጠፋል። ስለዚህ እነዚህ ነገሮች መስተካከል አለባቸው። ጥሩ ነው። ሌላው የዘፈኑ ቁጥጥር የለም። ለኔ ደግሞ በጣም የጎደለው ነገር ቁጥጥር የለም። ተሰጥኦ አለ። ምናልባት ሊነገር የማይገባ አይነት ነገሮች ነው ስተቶች ማየው። አንደኛ ተኛ፣ ዘፈኑ ተኛ ማለት በቃ የሆነ ነቃ ያለ ነገር ስሜት የለውም። ልዝዝ አደረከው። እንደዛ አይነት ነገር መሆን የለበትም። ዘፈኑ ራሱ እንደሱ መሄድ ነው ስሎ መሄድ ነው። ግን አንተ ደግሞ ይባሰ ስታለዝዘው ደግሞ ይበለጠ ውበቱን ያጣልና እኔ ውበቱን አጣ። ለዚህ ዙር ከባድ ነው ለኔ። ከአብርሃም ጋር በጣም ተመሳሳይ ነው የኔ ሀሳብ። ምክንያቱም አንድ ዘፈን ሲሰራ እዛ ዘፈኑ የሚፈልገው ስሜት ውስጥ መግባት አለበት። እዛ ስሜት ውስጥ ገብቶ ያንን ዘፈን ተቆጣጥረኸው ነው መስራት ያለብን እንጂ እንዲሁ ዝም ብለህ ጨርሰ ለመውረድ የመጣህ ነው የሚመስለው። የዘፈን ቁጥጥሩ በጣም ልዝዝ ብሏል። በተለይ ይሄ ወደ ታች የሚወርደው ነገር እሱ በጣም ረብሾኛል። እኔ ትንሽ ወደ ላይ ሲወጣ ይሻላል። ያ ሌላው ደግሞ ምንድነው ይሄ የሚያመለክተው ነገር ምንድነው? ሌላው የመረጥከውም ዘፈን ካንተ ጋር ለመሄዱንም ነው ደግሞ የሚያሳየው። ጥረትህ ማጥናትህ ምናምን እሱን ነገር ለመረዳት ችያለሁ። እኔ ግን አሁን ያለው አቀራረብ ለኔ በጣም ትንሽ ልዝዝ ብሎብኛል እና በዚህ አቀራረብ ትንሽ ይከብዳል። ወደፊት በርትተህ ብትሰራ ጥሩ ውጤት ታመጣለህ የሚል ግምት ነው የሁላችንም ያለን። ለዛሬ ግን የጠቅላላ ድምር ውጤት ቀይ ይሆናል ማለት ነው። Bicha
ሳይታያት ሞትና ናካፍሮ ጋፋ ምሾክ በርተኛ እንግኝ በሉልኝ አጭር መተተኛ ቤት ሆቦላ የታዳ እንዴት ነው ኋላ አይደለም ሆ ናማ 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 ቢሳደሎ ውረድ ቢሳደራ ቤት ጅምር ማለቶት ሳይታያት ሞት አማናማናማ 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 ውረድ ናለም እንደምንሻል እንደናነሽ ምነው አላየሁት ባገር የለሽም ናለም እንደምንሻል እንደናነሽ ምነው አላየሁት ባገር የለሽም ናለም የቤቴ ቦካግሮ ከዳኖ ቆርቆሮ የቤት